ለብዙዎቻችን ብርሃን ማለት ልክ እንደ አየር በነፃ የምናገኘው ጸጋ ነው። ለጥቂቶች ግን ብርሃን ማለት ብርቅ ስጦታ ነው። ሊደረስበት የማይችል የሩቅ ህልም ነው። በዝምታ ውስጥ የሚጮህ ናፍቆት ነው። በኢትዮጵያ በሺዎች የሚቆጠሩ ወገኖቻችን በዚህ የጨለማ ግድግዳ ውስጥ ታስረው ይኖራሉ። ልባቸው እያየ አይናቸው ግን ተጋርዷል። ያው ለመማር ይቸገር ነበር። እለት ከእለት እንቅስቃሴ ለማድረግ እጅግ በጣም ይቸገር ነበረ። እሺ አመሰግናለሁ። ስሜ እናት ተሰማ እባላለሁ። ለምብል ንቅለ ተከላ የተደረገልኝ ወጣት ነኝ። አሁን 30 ዓመቴ ነው። ከአመታት በፊት 2010 ዓመተ ምህረት ላይ በቀድሞ ባለቤቴ የአሲድ ጥቃት ደርሶብኝ የአጠቃላይ የሰውነቴ ጉዳት ሲደርስብኝ አንዱ የቀኝ አይኔ አውሬ በዛ በኬሚካል መንስኤ ተቃጥሎ ነበርና እጅታኝ ያጣሁት በዛ ጊዜ ነው፣ በዛ ወቅት ነውና ለ4 ዓመታት ህክምና ሳደርግ ቆይቼ ከዛም በኋላ ሐኪም በሰጠኝ መረጃ መሰረት የምብል ንቅለ ተከላ ቢደረግልሽ ማየት ትችያለሽ፣ ዳግመኛ ማየት ትችያለሽ ብሎ ህክምና ሳደርግ ቆይተኝ ማለት ነውና ከዛ በኋላ በጣም ደጋግ ልብ ያላቸው መልካም ሰዎች በለገሱት ላይም ብሌን እንደም ዳግም ማየት ከብርሃን ማለት ከጨለማ ወደ ብርሃን መምጣት ችያለሁ ማለት ነው። መጀመሪያ ላይ የአንድን ማጣቴ አካላዊ ብቻ ሳይሆን ስነ ልቦናዬም ተጫና ነበረው ህይወት። አንድ ሰው በአይን ብሌን ጠባሳ ምክንያት ብርሃኑን ሲያጣ የሚያጣው መልክን ብቻ አይደለም፣ በራሱ የመራመድ ነፃነቱን፣ የቤተሰቡን አይን የማየት እድሉንና ነገን የመተንበይ ብቃቱን ጭምር ነው። ጨለማ ብቸኝነትን ያመጣል፣ ብቸኝነት ደግሞ ተስፋን ያደበዝዛል። በየሆስፒታሉ ኮሪደሮች ላይ የምናያቸው እናቶችና አባቶች ነገ ብርሃን ይፈነጥቅልን ይሆን በሚል ተስፋ ስንቅ ይዘው ዓመታትን ይቆጥራሉ። የሚፈልጉት ተአምር አይደለም፣ የሚፈልጉት የሰው ልጅን ደግነት ብቻ ነው። ስሜ ወጋየሁ ፈጠነ ካፕቴን ይባላል። የኢትዮጵያ ብሔራዊ የአይን ብሌን ንቅለ ተከላ የተደረገላቸውና በጎ ፈቃደኞች ማህበር ምክትል ስራ አስፈጻሚ ሆኜ እየሰራው ነው። እንግዲህ ይሄ ማህበር ምንድነው ወደሚለው ጉዳይ ስንገባ መጀመሪያ ማህበሩ ለምን ተመሰረተ ወይ ደግሞ ለምን አስፈለገ የሚለውን ሀሳብ ማንሳት ያስፈልጋል ብዬ አስባለሁ። እንግዲህ ያው እንደ በሀገራችን አንዳንድ ለምሳሌ የሚከሰቱ እንትኖች እኛ ዝም ብለን ለምሳሌ ልጅ ሆነን የምናቸው አንዳንድ ነገሮች አሉ አይደለ? የአይን ብሌን፣ የአይን ጠባሳ እና የሚባሉ ነገሮች አሉ እና እኛ በዛ ሰዓት ምንም አይገባንም ነበረ። ነገር ግን የአይን ብሌን ጠባሳ በሰው ልጆች ላይ እንደሚከሰትና ከዛ በኋላ ደግሞ በንቅለ ተከላ እንደሚድን እንግዲህ ከህክምና በኋላ የተረዳናቸው ነገሮች ናቸው እና ማህበሩ መጀመሪያ ያስፈለገው በዚህ ህይወት ውስጥ የሚያልፉ የማህበረሰብ ክፍላችን ወንድሞቻችን፣ ትልልቅ ሰዎችም የዚህ የአይን ብሌን ተጋላጭ የአይን ብሌን ጠባሳ ተጋላጭ ናቸው እና ህክምናውን ካገኘን በኋላ እንግዲህ እኛ ምንድን ነው ማድረግ ያለብን የሚለውን ወደሚለው ሀሳብ ስንመጣ ነው ማህበሩ የተመሰረተው። ነገር ግን ከዛ በፊት ምን ነበረ ለሚለው ጥያቄ ደግሞ እኔ ለምሳሌ በልጅነት የነበረ የአይን ብሌን ንቅለ ተከላ የተደረገልኝ አይኔ ላይ በጣሰው ጠባሳ ጥሎ ማለት ነው። ሁለቱም አይኔ በንቅለ ተከላ ከታከምኩኝ በኋላ እንደዚህ መሰል ጓደኞቼ ደግሞ በዚሁ ሁኔታ ውስጥ እያለፉ ህክምናውን ያደረጉ ጓደኞች አሉና ከዛ በኋላ ግን ማህበረሰቡ ጋር ግንዛቤ የለም ስለዚህ ህክምና ብዙ ጊዜና ግንዛቤ ለመፍጠር ነው መጀመሪያ። ግን
ግንዛቤ ሲፈጠር ደግሞ እኛ ምንድነን፣ እኛ እንዴት ነው ማድረግ ያለብን? መጀመሪያ ኢትዮጵያ አይን ባንክን ለመሰረቱ ትልቅ ሰዎች ማለት የነገ ብርሃንን አሻግረው ያዩ ሰዎች ናቸው። ብርሃን በንቅለ ተከላ እንደሚመለስ ተገንዝበው የአይን ባንክን መስርተው ሕክምናው ከተሰጠ በኋላ ደግሞ ሰዎች አገልግሎቱን መስጠት የሚፈልጉ ሰዎች፣ አገልግሎቱን ማግኘት የሚፈልጉ ሰዎች ግንዛቤ ያስፈልጋቸዋል። ሁለተኛ ደግሞ ታካሚዎቹ ምን አይነት ሕክምና መውሰድ አለብን፣ እንዴት መጠቀም አለብን፣ መድኃኒት እንዴት መከታተል አለብን የሚለውን ነገር ለማስጨበጥ እኛ እንደ በጎ ፍቃድ የመሰረት ነው። ግን ማህበሩን ከመሰረት ነው በኋላ ደግሞ በጣም ብዙ ሰዎች ድነው ስናይ ግንዛቤ ደግሞ አጥሯቸው አንዳንዶቹ የተወሰነ የመድኃኒት አጠቃቀም እንደገና ከታከሙ በኋላ ሄደው አንዳንድ ነገሮች ችግር ሲፈጠሩ እነሱን ስናይ እኛ ግን እንደ ተጠቃሚ አንደኛ ለማህበረሰቡ ምስክርነት እየሰጠን ግን ደግሞ ከጓደኞቻችን ጋር እንዴት እንረዳዳ፣ እንዴት ራሳችንን እናጠናከር፣ እንዴት የመድኃኒት አቅርቦትን በቀላሉ እናገኝ፣ እንዴት መድኃኒቶችን እንጠቀም የሚለውን ሀሳብ እንደዚህ ተወያይተን እንግዲህ በ2015 ዓ.ም ማህበሩ ተመስርቶ አሁን እስካለንበት ጊዜ ድረስ ይንቀሳቀሳል። እሺ፣ ስሜ ታሪኩ ሁሴን ይባላል። የአይን ብሌን ንቅለ ተከላ ከተደረገላቸው ወጣቶች ውስጥ አንዱ ነኝ። እኔ የአይን ብሌን ንቅለ ተከላ የተደረገልኝ በዳግማዊ ምኒልክ ሪፈራል ሆስፒታል ነበረ። ከዚህ በርካታ ከሆነ ጊዜ በፊት ነው የአይን ብሌን ንቅለ ተከላ ያደረግኩት። የአይን ብሌን ንቅለ ተከላ ከማድረጌ በፊት ህይወቴ ላይ እጅግ በጣም ከባድ ለመማር እቸገር ነበር። እለት ከእለት እንቅስቃሴ ለማድረግ እጅግ በጣም እቸገር ነበረ። በዛ ችግር ምክንያት ብዙ ነገሮችን ይሄ የአይን ብሌን ጠባሳ ብዙ ነገሮች አሳጥቶኛል። በዛም ምክንያት በሕክምና ክትትል ካረኩ በኋላ በዳግማዊ ምኒልክ ሪፈራል ሆስፒታል የአይን ብሌን ንቅለ ተከላ አድርጌ የአይን ብሌን ንቅለ ተከላ አድርጌ ብርሃኔ ተመልሶ የዚህ የአይን ብሌን ተጠቃሚ ሆኛለሁ። ዛሬ ይህን ምስክር መስጠት እፈልጋለሁ። የአይን ብሌን ንቅለ ተከላ ካደረግን በኋላ እጅግ ከማድረጋችን በፊት ንቅለ ተከላውን ችግር የሆነብን ነገር ነበር። ያ ችግር የሆነብን ነገር ምንድነው? ስለዚህ የአይን ብሌን ንቅለ ተከላን ልክ እንደኛ ንቅለ ተከላ እንዳደረገ ሰው ቀርቦ የሚያስረዳን ግንዛቤ የሚሰጠን፣ ግንዛቤ ብቻ ደግሞ ሳይሆን ማየት እንደሚቻል ቀርቦ ሊገልጸን የሚችል ሰው አልነበረም ነበር። የሚሆንበት ምክንያት ምንድነው? አብዛኛው የአይን ብሌን ንቅለ ተከላ የሚያደርጉ ወጣቶች የመደበቅ ወይም ደግሞ ንቅለ ተከላ ከተደረገላቸው በኋላ ክትትላቸውን ብቻ የማድረግና አዌርነስን በደንብ ያለመስጠት ነገር ይታይ ነበረ። በዚህም እኛ የተደረገልን ነገር ለማህበረሰቡ አንደኛም የአይን ብሌን ቃል እንዲገባ፣ ሁለተኛም ደግሞ የአይን ብሌን ንቅለ ተከላ ተደርጎ ዳግም መኖር እንደሚቻል መማር እንደሚቻል እና ያጡትን ብርሃን ከተመለሰላቸው በኋላ ደግሞ ህይወታቸው እንደሚቀየር እና የአይን ብሌን ንቅለ ተከላ እጅግ ስኬታማ መሆኑ ለማህበረሰቡ ለማስገንዘብም ነው። በዚህም ይህን በማነሳሳት 5 ሰዎች በመሆን የኢትዮጵያ ብሔራዊ የአይን ብሌን ንቅለ ተከላ የተደረገላቸውና በጎ ፈቃደኞች ማህበር የሚባል ማህበር መስርተናል። ይህንን ማህበር ስንመሰርት ቅድም እንደተናገርኩት በርካታ ሰዎች ስለ አይን ብሌን ልገሳ እንዲያውቁ እኛም ደግሞ ምስክር ሆነን ቀርበን ሰዎች የአይን ብሌናቸውን ቃል እንዲገቡ ለማድረግ ያህል ነው። ስንቋቋም የተለያዩ ዓላማዎች ይዘን ተቋቁመናል። ተቋቋምንበትም የሲቪል ማህበረሰቦች ባለስልጣን እውቅና ካገኘን በኋላ ዓላማችንን ካስገባን በኋላ እንቅስቃሴ ጀምረን እየሰራን እንገኛለን። ይህ የአይን ብሌን ንቅለ ተከላ የተደረገላቸው በጎ ፈቃደኞች ማህበር ከሚሰጣቸው ወይም ከተደራጀበት ዓላማ አንዱ ሰዎች የተደረገላቸውን የአይን ብሌን ንቅለ ተከላ ለህዝቡ ምስክር ሆኖ መቅረብ፣ በመቀጠል ደግሞ ልክ እንደኛ እየተቸገሩ ያሉ ኢትዮጵያውያን አሉ። እነዚህ ኢትዮጵያውያን ደግሞ እኛ ማህበር ጋር መጥተው ግንዛቤ ወስደው ማየት እንደሚቻል መዳን እንደሚቻል ምስክር ሆኖ መቅረብ ብቻ ሳይሆን እኛን አይተው ግንዛቤ እንዲወስዱ ማድረግ ነው። ስሜ ዶክተር ለሚ ማሞ ይባላል። በዳግማዊ ምኒልክ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የዋና ስራ አስኪያጅ አስተባባሪ በመሆን ነው የሚሰራው። እንግዲህ ሆስፒታሉ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ነው። የተለያዩ ስፔሻሊቲ እና ሰብ ስፔሻሊቲ አገልግሎቶችን በመስጠት ህዝቡን እያገለገለ ይገኛል። አንጋፋ ሆስፒታል ነው።
ከዚህ ከሚሰጣቸው የሰብ ስፔሻሊቲ እና ስፔሻሊቲ አገልግሎት አይን ሕክምና አገልግሎት ላይ እንደ ልቀት ማዕከል በመሆን ነው እያገለገለ ያለው። እንደ ሀገር ያለው የአይን ሕክምና ልቀት ማዕከል በመሆን ነው እያገለገለ ያለው ማለት ነው። ከዚህ ከሚሰጠው የአይን ሕክምና አገልግሎት ውስጥ አንዱ የአይን ብሌን ንቅለ ተከላ ነው። ከአይን ባንክ ጋር በመተባበር የአይን ብሌን ንቅለ ተከላ እየተደረገ ከረጅም ጊዜ ጀምሮ እየተደረገ አገልግሎቱ እየተሰጠ ይገኛል ማለት ነው። ነገር ግን ይህ ጨለማ ዘላቂ መሆን የለበትም። የሕክምና ጥበብና የሰው ልጅ ደግነት ሲገናኙ ታምር ይፈጠራል። ንቅለ ተከላ የአንድ ሰው ቸርነት ለሌላ ሰው ብርሃን የሚሆንበት ወርቃማ ድልድይ፣ ያ የደበዘዘ ዓለም ዳግም ቀለሙን የሚመልስበት፣ ያ የጠፋ ተስፋ ዳግም የሚለመልምበት ቅጽበት። ይህንን ታምር በራሳቸው ሕይወት ያዩ ምስክሮች ናቸው። አያለው ብሎ መጮህ ምን አይነት የነፍስ እርካታ እንደሆነ የሚያውቁት እነርሱ ናቸው። ዛሬ የልጅን ፊት አየሁት ሲሉ የሚፈሰው እንባ ከሺህ ቃላት በላይ የብርሃንን ዋጋ ይናገራል። እነርሱ ከጨለማ ወጥተዋል። አሁን ደግሞ እጃቸውን የዘረጉት ገና በጨለማ ውስጥ ላሉት ወንድሞቻቸውና እህቶቻቸው ነው። ሌላው ደግሞ ሴቶች እና ህፃናት ላይ እጅግ ትኩረት አድርጎ ይሰራል። ለምን? እኛ በልጅነታችን ክትትል ባለመደረጉ፣ ቤተሰቦቻችን ስለዚህ ነገር ግንዛቤ ባለመኖሩ ምክንያት ህፃናት በትንሽ እድሜያቸው ታክሞ መዳን እየቻለ ግን ጊዜ በመስጠት ግንዛቤ ባለመኖሩ ምክንያት ይህ የከፋ የአይን ብሌን ጠባሳ ከመድረሱ በፊት የግንዛቤ ማስጨበጫ ስራዎችን መስጠት። ሌላው ደግሞ ሴቶች ላይ ትኩረት አድርጎ መስራት። ሴቶች እህቶቻችን ናቸው፣ እናቶች ናቸው። በዚህም በጭስ በአንዳንድ ነገሮች አይናቸው ሊጎዳ ይችላል። እንደሚታወቀው ሰፊ የሆነ ማህበረሰብ በገጠር የሚኖረው እለት ተዕለት ኑሮውን በኩሽና ውስጥ ነው የሚያደርገው። በዚህ መንገድ ደግሞ እጅግ የሆነ የአይን በሽታ ይጋለጣሉ። የአይን በሽታ መጋለጥ ብቻ ሳይሆን ያን ደግሞ የአይን ብሌን ጠባሳም ሊሆን ይችላል። ስለዚህ ምንድነው ሰዎች የአይን ብሌናቸውን ወይም አይናቸውን ከመጎዳቱ በፊት እንክብካቤ እንዲያደርጉ፣ እንክብካቤ ብቻ ሳይሆን ክትትል እንዲያደርጉ ግንዛቤ ማስጨበጫ ዓላማችን አድርገን እንሰራለን። ሌላው በትምህርት ቤቶች ላይ ትኩረት እናደርጋለን። የአይን ብሌን ጠባሳ ኖሮበት የአይን ብሌን ንቅለ ተከላ ያደረገ አንድ ወጣት ወይም አንድ ተማሪ ወይ አንድ ሴት በትምህርት ቤት ውስጥ የሚኖራትን ተግዳሮቶች፣ ለምሳሌ መድኃኒት ሲታዘዝላት መድኃኒቱን በትምህርት ቤት ውስጥ እንዲያደርጉ ግንዛቤ መፍጠር፣ መድኃኒቶችን እንዳያቋርጡ፣ እኛ ያለፍንበትን ህይወት ተምረን እየተማርን ከተማርን በኋላም ደግሞ ያለንበትን ወይም እያለፍንበትን ያለውን ሂደት ከኛ ህይወት ተሞክሮ የአይን ብሌናቸውን ሲንከባከቡ መድኃኒታቸው ማድረግ እንዳለባቸውና ከትምህርት ጋር ደግሞ የተያዙ ነገሮች ካሉ ለምሳሌ የማይመቹ ጊዜያት ሊኖሩ ይችላሉ መድኃኒት ለመጠቀም። ያን ነገር ደግሞ ምንድነው ኢንፎርም በማድረግ ለልጆቹ ግንዛቤ በማስጨበጥ የሚሰጣቸው የትምህርት ቤት ተቋማት ግንዛቤ እንዲፈጥሩ ማድረግና በዚህ መንገድ ግንዛቤ እንዲፈጠር የሚያደርግ ማህበር ነው። አብዛኛው ትኩረት አድርጎ የሚሰራው ህፃናትና ሴቶች ላይ ትኩረት አድርጎ ይሰራል። ለምን? መሰረቱ ህፃናትና ሴቶች ከመጀመሪያውም ግንዛቤ ኖራቸው የአይን ብሌናቸውን ወይም አይናቸውን ተንከባክበው ጥሩ ደረጃ ሊደርሱ ወይም ደግሞ ማንም ሰው የሚያደርገውን ነገር ማንም ሰው አይኑን ጉዳት ሊያደረሰበት ወይም ደግሞ የአይን ብሌን ጠባሳም ተጠቂ ያልሆነ ሰው የሚያደርገውን እንቅስቃሴ ሕክምና ሳያገኙ በኖርማል ፈጣሪ እንደሰጣቸው ህይወታቸው በሙሉ ይዘውበት ተጠቅሞ ህይወታቸው እንዲያልፍ፣ ካልሆነ ግን የአይን ብሌን ጠባሳ ከሆነ ግንዛቤ በመፍጠር እኛ እንደተለገሰልን ሌላም ሰው ደግሞ ማየት ይችላል። በጣም በርካታ ብርሃን የተራቡ ብርሃን የተጠሙ ኢትዮጵያውያን እህት ወንድሞቻችን አሉ። በቤት ውስጥም ቁጭ ብለው ደግሞ የአይን ብሌን ጠባሳ ችግር አለባችሁ ተብለው የተቀመጡ አሉ እና ይህንን ደግሞ ሲደረግ የኢትዮጵያ የአይን ባንክ ለእኛ እጅግ ከፍተኛ የሆነውን ድርሻ አድርጓል። የኢትዮጵያ የአይን ባንክ ባይኖር ኖሮ እኛ ዛሬ እዚህ ቆመን ለእናንተ ምስክር መስጠት አንችልም እና
ትልቅ ማንዴት የሚወስደው የኢትዮጵያ የአይን ባንክ ነው። በዚህም ያው የኢትዮጵያ የአይን ባንክን ማመስገን እንፈልጋለን እና ማህበሩ የተደራጀው ዋነኛ የኢትዮጵያ የአይን ባንክን ድጋፍ አድርጎ ለመስራት እኛ ያገኘነውን ብርሃን ለኢትዮጵያውያን ማግኘት አለባቸው በማለት ነው እና ያው ይሄን ይመስላል። የአይን ብርሃን ማጣት ከምንም በላይ እንደሚጎዳና ጎዶሎነት እንደሚሰማን በእኔ በህይወት መስመር ውስጥ አይቼዋለሁ። ምክንያቱም ከሌላ ቆዳ አካላዊ ከሚባለው ጉዳት በላይ እኔ ቤተሰብ የሆነ በዙሪያ ያሉትን ሰዎች ድጋፍ መጠየቄ ሁሉም ስነ ልቦናዬ ላይ ጫና ይፈጥርብኝ ነበረ። ለምሳሌ በምሽት መጓዝ፣ በራሴ ማድረግ ያለብኝን ነገሮች ማድረግ አለመቻል እና ለማንበብ መቸገር የሚሉት ችግሮች በጣም ህይወቴ ውስጥ ነበሩና ሁልጊዜም እጓጓ ነበረ ማየት የፈለግ። ከዛ በኋላ ደግሞ ቤተሰብ መስርቼ ይኖር ስለነበረ አብዛኛው ገንዘብ ሊያስገኙ የሚችሉ ስራዎችን በዘርፍ አለማግኘት፣ ለምሳሌ እይታን ተጠቅሜ የኮምፒውተር ጽሁፎችን ማከናወን ፈልጌ ያንን የአይን ህመም ስለነበረው ለምንም ማድረግ አለመቻሌ በጣም ጫና ይፈጥርብኝ ነበርና ሐኪም ጋር ቀርቤ የአይን ሕክምና እንደማገኝ ሲነገረኝ በጣም ደስተኛ ነበርኩኝ። ከዛ በኋላ ግን በሐኪሞች እርዳታና መረጃ መስጠት በተወሰነ ጊዜ ደግሞ ለብሌኑ ሲለገስ ወረፋ እንደሚያስፈልግ፣ ምክንያቱም ብዙ ሰዎች ስለ ልገሳ ግንዛቤ ስለሌላቸው ምንም መጠበቅ ግዴታ ነበር ማለት ነው እና ከተነገሰልኝ በኋላ ግን በጣም ደስተኛ ሆንኩኝ። ውስጥ የሚፈልገውን ስራ እንድሰራ ከዛ ደግሞ ቤተሰቤን በአግባቡ እንድመራ አድርጎኛል እና መማር ማንበብ የሚሉት ሌሎች አክቲቪቲዎችን በቀላሉ ማድረግ ችያለሁኝ እና ብዙ ሰዎች ቃል ቢገቡ ማለት በህይወት እያሉ ቃል መግባትን ልምድ ቢያደርጉት ልክ አሁን ኩላሊት መለገስ፣ ደም መለገስ ሚናችሁ ነገሮች በረከት ናቸው አይደል? ለሰው ልጅ የምናደርገው ነገር ነውና ብርሃን መሆን ደግሞ ለሰው ልጅ ህያው የሆነው ብርሃን መለገስ ከሞት ሁሉ በጣም አስፈላጊ እንደሆነ በመማር ይችላሉ፣ ማየት ይችላሉ እና ቃል ግቡ፣ ባካችሁ ለግሱ ለማለት ነው። መልእክቴን ማስተላለፍ እንፈልገው ይሄንን ነው። ግንዛቤ በመፍጠር ነው በዋናነት ግንዛቤ እየፈጠርን ነገር ግን ሰዎች ደግሞ አገልግሎቱን እንዲሰጡ እንዲለግሱ እና አገልግሎቱን ደግሞ ማግኘት የሚፈልጉ ዜጎች በጣም ብዙ ናቸው እና ለእነሱ ደግሞ እኛ ምስክር ሆነን በመድረስ ማህበረሰቡን በማስተማር እንደዚሁም ደግሞ ቴንኪው እንላለን የአይን ባንክ መስራቾች። ምክንያቱም እነሱ ይህንን መስርተው ዛሬ እንዲህ እንድናወራ ያደርጉ ብዙ ሰዎች ጨለማ ውስጥ ይኖራሉ ለመናገር እና እነሱን ነው መጀመሪያ የምናመሰግነው እና እኛ ደግሞ ቆመን ስንታይ እንደዚህ ተደጋግፈን እርስ በርስ የመድኃኒቱን እያንዳንዱን ነገር የተጠቀምን በስነስርዓት የማገገም ሂደት ውስጥ ስንገኝ እውነት ለመናገር ለኢትዮጵያ አይን ባንክም እንደ አንድ ትልቅ ስኬት ነው እና ይህንን የሚያየው ማህበረሰቡ ሁሉም ሰው በዚህ ረገድ በዚህ የሕክምና ዙሪያ አንደኛ ባለሙያዎችን በቅርበት ለማግኘት እና ከእነሱ መረጃ ለመጠየቅ ሕክምናውን ደግሞ እንዴት እናገኝ የሚለውንም ነገር እንዳንድ ማነሳሻ ይሆናል። ይሄ አሁን እኛ የምንሰጣቸው ምስክርነቶች እና እኛ ደግሞ ይሄ በማህበሩ ውስጥ የምናስተላልፋቸው መልዕክቶች በጣም ወደ ማህበረሰቡ ተደራሽ ናቸው ብዬ ነው የማስበው እና ስለዚህ ሁሉም ሰው ከህልፈት በፊት መጀመሪያ ቃል እንዲገባ ዋናው እኛ ዓላማችን እና ቃል ሲገባ ደግሞ ያው ከህልፈት በኋላ ስለሆነ እንግዲህ የአይን ብርሃን የሚገኘው ይህን ደግሞ ከህልፈት በኋላ ለሚደረግ ነገር የተጠቃሚው ማህበረሰብ እኛ ከህክምና በፊት ያየነውን ነገር ሰዎች እንዳያዩ እና ያንን አግኝተው ሁሉም ሰው በዚህ ሁኔታ ውስጥ ያሉ ሰዎች ህክምናውን አግኝተው የአይን ብርሃናቸው ተመልሶ ወደ ማህበራዊ ህይወታቸው እንዲመለሱ የትኛውም እንቅስቃሴ ላይ እንደማንኛውም ሰው መማር መስራት እንዲችሉ ጥረት እናደርጋለን እና ዋና የማህበሩ አመሰራረቱም እንግዲህ ማህበሩን ለመመስረት እና ግንዛቤ ለመስጠት እንደዚሁም በዛ ውስጥ እርስ በርስ ለመረዳዳት አንዳንድ ደግሞ የመድኃኒትም ችግሮችም ካሉ በመወያየት ከሚመለከተው አካል ጋር መድኃኒቱን በቀለለ ሁኔታ እንዲያገኙ ለማድረግ እና ለማጠናከር ነው። ምክንያቱም እድሜ ልክ የምንጠቀመው መድኃኒቱን እንግዲህ እንደሚታወቀው የሚቋረጥ ነገር የለም። ከህክምና በኋላ የግድ መድኃኒቱ መገኘት መቻል አለበት እና ከዚህ ጋር ተያይዘው ደግሞ ሁሉም ሰው ሚስኮንሴፕሽን የሚባሉ አንዳንድ ነገሮች አሉ። ለምሳሌ
መድኃኒቱ አንድ ከተደረገ ወይ ደግሞ ታክመው ድነው ሚድነው ይመስላቸዋል። ከሄዱ በኋላ ልክ በሌላ ቀን ምንም አይነት ክትትል የማያስፈልጋቸው በተለይ ወደ ገጠሩ ያሉ ወደዛ አካባቢ የሚገኙ የማህበረሰብ ክፍሎች እነሱንም ጭምር አንዳንዴ እንደውም ሆስፒታል ላይ የሄድን ንቅለ ተከላ በሚደረግበት አካባቢ ይህን ግንዛቤና ምስክርነቱን እንሰጣለን በበጎ ፈቃድ። ስለዚህ ግን አሁን ላይ በጣም መነቃቃት አለ። ማህበረሰቡ ትንሽ ግንዛቤው ጥሩ እየመጣ ነው። ብርሃን ስጦታ ነው። ብርሃን መስጠት ደግሞ ከስጦታም በላይ ሰብአዊነት ነው። አንድን ሰው መርዳት ማለት አንድን ዓለም ዳግም መፍጠር ማለት ነው። ዛሬ የምናደርገው እያንዳንዱ ጥረት፣ የምንሰጠው እያንዳንዱ ድጋፍ ነገ የአንድን ሰው ዓይን ይከፍታል። የአንድን እናት ጭንቀት ያስወግዳል። የአንድን ሕፃን የወደፊትን ያቀናል። ለጋሾች፣ በጎ አድራጊዎች፣ የሰው ልጅ ስቃይ የሚሰማቸው ሁሉ ይህ የብርሃን ጥሪ የእናንተንም እገዛ ይፈልጋል። የእናንተ ደግነት የአንድ ሰው የዓለም ብርሃን ሊሆን ይችላል። ምክንያቱም እውነተኛው ብርሃን በዓይን የሚታየውን ብቻ ሳይሆን በልብ የሚሰጠውም ጭምር ነውና። እንግዲህ በዚህ አገልግሎት ብዙዎቹ ተጠቃሚ ሆኗል። ብዙ ዓይናቸው የጠፋ ዓይናቸው የተመለሰ ብርሃናቸው የተመለሰ ሰዎች አሉ። ከረጅም ጊዜ ከተጀመረበት ጊዜ ጀምሮ ለብዙ ሰዎች አገልግሎቱ ተሰጥቷል ማለት ነው። በዚህም ደግሞ ወጣቶች፣ ትልልቅ ሰዎች፣ ልጆች አገልግሎቱን በማግኘት በአሁን ጊዜ የተለያየ ቦታዎች የተለያዩ ደረጃ ላይ የሚገኙ ሰዎች አሉ። ስለዚህ ከሌሎች ከሚሰሩ ስራዎች ጎን ለጎን ይሄ የዓይን ብሌን ንቅለ ተከላ እየተሰራ ያለው ለብዙዎቹ ብርሃን በመመለስ ትልቅ ስራ እየተሰራ ነው ማለት ነው። እኛም እንግዲህ በተለያዩ ሶሻል ሚዲያ ላይም በአንዳንድ ኢቨንቶች ላይም እንደዚህ አይነት ምስክርነትና የማህበረሰቡ የማነቃቃት በሕክምና ውስጥ ያሉ ዜጎችን አብሮነትን የሚያጠናክር አንዳንድ ስራዎችንም እየሰራን ስለሆነ ወደፊት ደግሞ የተሻለ ለውጥ ይመጣል ብለን እናስባለን እና በዚህ ረገድ ደግሞ ሁሉም የሚመለከተው አካል እንግዲህ ይህንን ሕክምና ከተደረገላቸው ሰዎች ይህንን ነገር ምስክርነቱን ማግኘት መቻሉ በራሱ እንደኔ የመጀመሪያው ትልቅ እውነት ነው ብዬ ነው የማስበው። ምክንያቱም አንዳንድ ቀደም ብዬ እንዳነሳሁት ሰዎች ከመረዳት አንጻር ማለት ያልተረዷቸው ብዙ ነገሮች ስላሉ ልክ እነዛን ከመረዳት አንጻር እኛ ደግሞ ሕክምናው ከተደረገ በኋላ ብርሃን ያገኙ ወጣቶች ለማንኛውም ሰው መስራት ይችላሉ፣ መማር ይችላሉ የሚለውን ነገር በተደጋጋሚ ስንናገርም ቆይተናል። ወደፊትም ይቀጥላል ይሄ ነገር። ማህበረሰቡ በዚህ ልክ ግንዛቤ ይኖረዋል ብለን እናስባለን። ምናልባት ከዛሬ የተወሰኑ ዓመታት ወደፊት ደግሞ እዚህ የተሻለ ግንዛቤ ይኖራል ብለን እናምናለን። ከዛ ባሻገር ደግሞ ሰዎች የሚመለከታቸው ማለት የሚጠበቅባቸውን የእርሻቸውን እንዲወጣ ያደርጋል። እንግዲህ በተለይ ከልገሳ ጋር ተያይዞ ቃል ከመግባት ጋር ተያይዞ በደንብ ይሰራሉ ብለን እናስባለን። እኛም በዚህ ልክ እየተንቀሳቀስን ነው ብዬ ነው የማምነው። እንግዲህ ማህበሩ ያለበትን ሁኔታ ደግሞ ትንሽ ለመግለጽ ያክል እንግዲህ በተለያዩ ምክንያቶች ይሄ ሕክምና የተደረገላቸው ሰዎች ስለ ሕክምናው ሐኪም ቤት ሄደው መታከም የሚፈሩ ሰዎች በተለያየ አጋጣሚ እናገኛቸዋለን እና እነሱ ደግሞ ትንሽ ግንዛቤ እንዲኖራቸው ያስፈልጋል። ለታከሙ ሰዎች ደግሞ እንደዚህ አይነት ትሬኒንጎችን ለመስጠት አንዳንድ ነገሮችን ለማሟላት እንግዲህ በተለያየ መንገድ የአቅም ግንባታ ቢኖረው ማህበሩ ደግሞ የተሻለ ታይ ባንክ ወይም ደግሞ ኢትዮጵያ ባንክ ከሚሰጣቸው አገልግሎቶች ጋር ተመጋጋቢ የሆነ የስራ ትስስር ይኖራል ብዬ ነው የማምነው እና ይህንን ነው መገንዘብ ያለብን ሁላችንም። እንግዲህ ከህልፈት በፊት ቃል ለመግባት ለዜጎቻችን ብርሃን እንሁን። ማንኛውም ሰው ቃል ቢገባና ከህልፈት በኋላ ደግሞ የዓይን ብሌኑ ተነስቶ የዓይን ብሌን ንቅለ ተከላ ለሚያስፈልጋቸው ዜጎች የሆነ አስተዋጽኦ ማድረጉ ተገቢ ነው ብዬ አስባለሁ። ስለዚህ ሁሉም ሰው ያው እንግዲህ ከህልፈት በፊት ቃሉን እንዲገባ በዚህ አጋጣሚ መልእክት እናስተላልፋለን ነው። የዓይን ብሌን ንቅለ ተከላው ከተሰራልህ በኋላ
እንደኔ ተሰራላቸው ደግሞ እህቶችን አግኝቻለሁ። ይህ ደግሞ የሚጠቅመኛል የምድር ምክንያት ተከላ የተደረገላቸውና በጎ ፈቃደኞች ማህበር ሲባል ቢበጎት ሰዎችን እኛ ካለፍንባቸው የህይወት መስመሮች በተለይ በሕክምና ሁኔታ ውስጥ መድኃኒት አለማግኘት በመድኃኒት እጥረት ምክንያት መድኃኒት አለማግኘት ነት መሄድ እንዳለባቸው የማያውቁ እና በዚህ ማህበር ውስጥ በጸሐፊነት አገለግላለሁኝ። ከ5 ጓደኞቼ ጋር በመስራችነት ነው የተሳተፍኩት። መነሻችን ማህበር ስንመሰርተው አሁን ከኔ በፊት የነበሩ ሰዎች ጓደኞቼ ብዙ መረጃ የላቸውም። ያን ባንክ ሲመጡ ቀጥታ ባንክ የምንለገስ ነው የሚመስላቸው። ግን የሕክምና ሂደቱ እንደሆነ ምን አይነት እንትኖችን ግንዛቤ ማግኘት እንዳለባቸው በቀላሉ ለማስረዳት ነው የሚያመቋቋም አስፈላጊነቱና ማህበራችን ውስጥ እንግዲህ ሌሮ አለን ህፃናትና ሴቶችን ለማገልገል ነው የተቋቋም ነው። የበለጠ መረጃ እንዲያገኙ የአገሩ አድራሻችንንም እናስቀምጣለን፣ ስልክ ቁጥር እናስቀምጣለን። በተለይ እንደኛ ገነሙ የሚሰቃዩ የአይን ልገሳ ያላገኙ ብዙም ወረፋ የሚጠብቁ ወገኖች ስላሉን እነሱን ለመታደግ እናንተም ቃል በመግባት እናም በአካልም በመገኘት ሊሆን ይችላል፣ በገንዘቡ በሀሳብን በማገዝ የዘወትር ትብብራችሁን እንድታደርጉልን ጠይቃለሁኝ። ከታች ስልክ ቁጥራችንና አካውንታችንን እናስቀምጣለን። እናመሰግናለን። አንድ ሰው በህይወት እያለ የአይን ብሌን ቃል መግባቱ የአይን ብሌን ቃል የመግባቱ ጥቅም እኔን አይቶ ሰው ምስክር መሆን ይችላል። ማለት ሰው ልጅ የአይን ብሌኑን ቃል ከገባ በኋላ ህይወቱ ካለፈ በኋላ በተሰጠ የአይን ብሌን ነው እኔ ዛሬ ቆሜ ማየት የቻልኩት እና የመለገስ ጥቅሙ ደግሞ ምንድነው? አንድ ሰው ከጨለማን ወደ ብርሃን የማምጣት ህልውና ውስጥ ነው ያለው። ቃል የመግባት ጥቅሙ እኔ ነኝ። ቃል የመግባት ጥቅሙ ዛሬ ቆሜ እናንተን ማየት መቻሌ። የተለያዩ ተግዳሮቶች ነበሩብኝ። ትምህርቶችን እንዳልማር በጣም ትልቅ ችግር ውስጥ ነበርኩ። የትምህርት ሁኔታ ደግሞ እጅግ ደካማ እንዲሆን ሆኖብኝ ነበር በአይን ብሌን ጠባሳው ምክንያት። እናንተ በገባችሁት የአይን ብሌን ቃል ወይም ደግሞ አንድ ማላቀው በጎ ፈቃደኛ አሁን በህይወት የሌለ ለኔ በሰጠኝ የአይን ብሌን ዛሬ እኔ ቆሜ ማየት ችያለሁ። እሱ በሰጠው የአይን ብሌን ማለት ይህ ማለት እንደ ትንሳኤ ማለት ነው። እግዚአብሔር ፈጣሪ ለኛ ትንሳኤውን የሰጠን ከሞት ወደ ህይወት ያመጣን በመስቀል ላይ ቤዛ ሆኖ ነው። ሰዎች ደግሞ በህይወት እያሉ እግዚአብሔር የተከተለው መንገድ ለሰዎች ኖረው ብርሃን ህይወታቸው ካለፈ በኋላ ብርሃን መስጠት እንደሚችሉ፣ ብርሃን መስጠት ብቻ ሳይሆን ደግሞ እነሱ በሰጡት ብርሃን አንድ ሰው፣ አንድ ወንድ፣ አንድ ሴት ቆመው እየሄዱ ወይም ማድረግ የሚፈልጉትን ነገር ያለ ማንም ሰው እገዛ ማድረግ እየቻሉ እንደሆነ ይህ ትልቅ ጥቅም ነው። ጥቅም ብቻ ሳይሆን ተጠቃሚም ስለሆንኩኝ ማህበረሰቡም ወይም ይሄን የምትመለከቱ ኢትዮጵያውያን ወይም ትውልደ ኢትዮጵያውያን ቃል ግቡ። ቃል በመግባታችሁ እንደኛ አይነት ሰዎች ቆመው እንዲሄዱ ምክንያት ሁኑ ማለት ፈልጋለሁ። አመሰግናለሁ።